ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። የሞተው ሞትን ድል አድርጎ የተነሳው የናዝሬቱ ኢየሱስ። ኦኬ፣ እዚህ ጋር ይብቃችሁ። እስኪ ፕሮቴስታንት ወገኖቻችን አንዴ ፍሬን ያዙልን። ተረጋጉ እስኪ፣ ሰከን በሉ። የዘይትና የዱቄቱ ነገር አላዋጣ ሲል በዚህ መጣቻል። በመጀመሪያ ደረጃ ወንድምናቶች ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቪዲዮን እንደተለመደው ሼር፣ ኮፒ ሊንክ፣ ሪፖስት ማድረጉን ለእናንተ ትችዋለሁ። እስኪ በዚህ ጉዳይ ላይ የተወሰነ ነገር ልበላችሁ። ምናልባት ይህንን ቪዲዮ አላያችሁትም ብዬ አላስብም። ጉዳዩ ወይ 4 ቀን 5 ቀን አካባቢ አልፎታልና ወላይታ ምድር አካባቢ ላይ ነበር ይሄ ድርጊት የተነሳው። በነገራችን ላይ በዚህ ነገር ቪዲዮ ለመስራት የፈለኩት ከ3 ቀን ነው በ4 ቀን አካባቢ ነበርና ነገር ግን ጉዳዩን ለማጣራት የተለያዩ መረጃዎች ሲወጡ ተደጋጋሚ ቼክ እያረኩ እያየኋቸው ነበርና እስልምናችን አንድ መርህ አለው። ያ አዩሀ الذين آمنوا እናንተ ያመናችሁ ወይ እንጃአኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃላ ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን። ልክ አንድ ወሬ ስትሰሙ ወይንም ወረኛ ወሬ ይዞ መጥቶ ሲናገር ስለ ጉዳዩ በደንብ አረጋግጡትና አጣሩት የሚባል ነገር አለ። ይሄ የእስልምናችን ትልቅ መርህ ነውና ባንዴ ቾክዬ ከመናገር እስኪ ጉዳዩ ምንድነው የሚለው የተለያዩ መረጃዎች ሲወጡ እያየው እያደመጥኩ ነበርና እነዚህ ፕሮቴስታንት ወገኖች ሽንጣቸውን ገትሮ የሚፎክሩበት የሚሸልሉበት ድንበር ማርኮ እኮ አልመጡም። እዛ ድንበር ጠባቂ ወይንም ደግሞ አገር አስጠብቆ አይደለም የሚሸልሉት። ለአንድ ደካማ ወይንም ደግሞ ለአንድ ለአቅመ ደካማ ለሙስሊም አባታችን ቆቆርና አሳምቦሳ ሽጦ ለምኖር ደካማ አባታችን እነሱን ነው በፖሊስ አስደብድቦ ልክ ጀግና ወኔ ተሰምቷቸው ሲፎክሩ ሲሸልሉ አልፎ ተርፎ ውስጣቸው ላይ የነበረው አላማ መስጂድ መገንባት እንደሌለበት ወላይታ ምድር ላይ መስጂድ መኖር የለበትም የሚለውን የውስጣቸውን ቆሻሻ የሆነ ምቀኝነት ቆሻሻ የሆነ አመለካከታቸውን አውጥቶ ሲፎክሩ መጽሐፍ ቅዱስን ይዞ እንቃወማለን ሲሉ እንሰማለን። ቅድሚያ መስጂድ መሰራት የለበትም ብለ ከመቃወም በፊት ወላይታ ያለውን ቆሻሻ ባህሪያችሁን ወይንም ወላይታ ምድር ላይ ያለውን ሸርሙጣውን እዛ ቦታ ላይ HIV ኤዲስ የሚያስፋፋችሁን የሚሰክረውን የሚጠጣውን የሚጨፍረውን ቆሻሻውን ነገር ያንን ነገር አስወግድ። እሱን ተቃወመው። እሱ ለምን ለኛም ለሀገርም ላንተ የሚጠቅመ ይሄን ነገር መቃወም ነው። መስጂድና ቤተክርስቲያንን መቃወም ግን የኖርማል የጤነኛ ሰው አእምሮ አይደለም። እኛ ቤተክርስቲያን እንዳይሰራ ብለን ተቃውመን አናውቅም። ቤተክርስቲያን ቦታውና አግባቡን ጠብቆ ቢሰራ አምልኮ ቢተገበርበት ችግር የለም። እኛ ቤተክርስቲያን ላይ መጥፎ ነገር እንዳይሰራ እንጂ ቤተክርስቲያን እንዳይሰራ ብለን እናንተ ቶሎ ብላችሁ መስጂድ መሰራት እንቃወማለን ህገወጥ ማን ያለክ? መስጂድ መሰራት ህገወጥ ነው ያለው ማን ነው? እሺ ታዲያ አዛ አረቄ አስካሪ መጠጥ መሸጣት ህጋዊነት ነው አይደል? እናንተ እዛ አካባቢ ወላይታ አካባቢ ላይ ያላችሁ ፕሮቴስታንት ወገኖች የእናንተ ጭንቅላት እስከ እዛ አካባቢ ላይ መጠጥ መስራት ህጋዊነት ነው? ስትሰክሩስ እዛ አካባቢ ላይ ስትዘልፉስ ስትሰርቁስ እንዴት ነው? ህጋዊነት ነው? እሱን ተስማማላችሁ? አይ አምልኮ ተግባር መስጂድ ለፈጣሪው ሰው ስጁድ የሚደፋበትን አምልኮ ተግባር የሚፈጸምበትን ቦታ ላይ ትቃወማለህ። እሺ መስከርንስ መጠጣትንስ ትቃወመዋለህ? መስረቅንስ ትቃወመዋለህ? መጀመሪያ ጭንቅላታችሁን በደንብ አድርጋችሁ አፕዴት አድርጉት። የምትናገሩትን ነገር አስቡ። በተለይ የእምነት አባት ነን ብላችሁ የእምነት መምህራን ነን የእምነት አዋቂዎች ነን አስተማሪዎች ነን ብላችሁ አስባችሁ መጽሐፍ ቅዱስን ይዘህ መስጊድን እቃወማለሁ ስትል ጭንቅላትን መጀመሪያ ተቃውመው። እርስ በርስ አልተግባባም ነው ማለት። ሁለተኛው ደግሞ እሺ እንምጣ ያላችሁት ነገር ትክክል ድርጊቱ የተፈጸመ ከሆነ የፈጸመ ያላችሁት አንድ ሙስሊም አባታችን ነው አይደል? ስህተት ሰርቷል እንበል። ኢቭን እንኳን ከእናንተ ጋር አንስማማ። እሱ ስህተት ከሰራ በሰራው ስህተት ላይ እሺ ህግ እንደ ህግነቱ ይጠይቀዋል። ወንጀል ሰርቷል እንላለን። መስጂድ ላይ አይሰራም የሚለው ተቃውሞ ደግሞ ከየት ነው ያመጣችሁት? እሱ ደግሞ ምንድነው? እሱ ያን ጥፋት ቆቆራ አሳምቡሳ ወይ በመስጂድ በመጽሐፍ ቅዱስ ወረቀት ሽጧል በሚለው መስጂዱ አይሰራም በሚለው አጠቃለላችሁት። እንደዚህ ነው የምታስቡት አይደለም? መስጂዱ ወላይታ ምድር ላይ ጭንቅላታችሁ ላይ ገና ይገነባል። ይሄን ደግሞ እውነትን ስለምትፈሩ ነው እንደዚህ የምትንበቆበቁት። እናውቃችኋለን። አትንበቆበቁ። እውነትን የያዘ አንድ ደካማ ሙስሊም አባታችን እናንተ መሀል ስለተገኘ ይሄ ሁሉ ወጣት ይሄ ሁሉ ፕሮቴስታንት ለአንድ ሙስሊም አባት ለደካማ ወላሂ ነው የምላችሁ የተለያየ ወረቀት እንዲያምጥታችሁ በሰጧቸው እኮ አንብቦ መለያት የማይችሉ ታላቅ አባት ናቸው። እነዚህን አባት እኮ ይዛችሁ ነው ስትፎክሩ ስትሸልሉ ያላችሁት። ድንበር የማረካችሁ ወይ ትልቅ ጦርን ድል አድርጋችሁ የመጣችሁ ይመስል እንቃወማለን ሽንጥህን ገተረ እንደዚህ ስትል አስተውሉ፣ ተረጋጉ እንጂ። ልክ እንደነዛ አይነት አባት የፕሮቴስታንት አባቶች በየቦታው ላይ ሙስሊሙ ማህበረሰብ በዝቶ በሚኖርበት ላይ የሙስሊሙ ማህበረሰብ ቁጥር በሚበዛበት ቦታ ላይ የእናንተ እንደዚህ አይነት አባቶች እንዳለ አትዘንጉት። ይህንንም ማሰብ ቻሉ። ጭንቅላታችሁ ዘይትና ዱቄት ሽጠ መዝለል ቴካንዶ መስራት ብቻ እኮ አይደለም። አንዳንዴ አስተውሉ ፕሮቴስታንት ወገኖች፣ ገብቷችኋል?
ልክ በቃ እንደመጣላችሁ ማውራትና መጮህ ሳይሆን ቢያንስ የሆነ ድርጊትን ስትፈጽም ለዛ ነገር ሌላ ቦታ ዋጋ እንደምትከፍል ዋጋ እንደሚያስከፍል ሰው የዘራውን እንደሚያጭድ አትርሳ። ይህንን ማሰብ መቻል አለባችሁ ነው የምላችሁ። ለማንኛውም እንደዚህ አይነት ፉከራና ሸራርቶ ቀራርቶ ከማድረጋችሁ በፊት እኛ መጽሐፍ ቅዱስ ከተቀደደ ግንባር ቀደም የምንቃወመው እኛ ሙስሊሞች ራሳችን ነን። ምክንያቱም እምነታችን ስለማይፈቅድ። እናንተ ስለጨፈራችሁ አይደለም፣ ለእናንተ ጉዳያችን ሆኖ አይደለም፣ እናንተ እንደዘለላችሁ ወይ አስደበደበን ብላችሁን ስለፎከራችሁ አይደለም። እምነታችን ስለማይፈቅድ እኛ ሙስሊሞች እንቃወመዋለን፣ አንቀበሉም። ምክንያቱም እኛም የሌላ እምነት መጽሐፍቶችን በክብር እንይዛለን፣ የእኛን መጽሐፍቶችን በክብር እንዲይዙ ስለምንፈልግ። ሁለተኛ በየቦታችን ላይ በየቤታችን መጽሐፍ ቅዱስ አለን፣ በክብር እያነበብነው ነው። እኔ ስልክ ላይ መጽሐፍ ቅዱስ አለ፣ ስልኬ ላይ ሁላ ጭምር አፖ አለ። በክብር እያነበብነው ያለ ነው እንጂ እያንቋሸሽ ነው አይደለም። ወንጀሉ ከተሰራ አንድ ሆኖ ከተገኘ ነው። በነገራችን ላይ ይሄ ወንጀል ተሰርቷል እያልኩ አይደለም። ወንጀሉ ተሰርቶ ከተገኘ በራሱ ወንጀል አንድ ሰው እንደሰራ ሁሉ እንደ ወንጀለኛ ሊጠየቅ ይገባል እንጂ መስጂድ እቃወማለሁ እንደዚህ እቃወማለሁ። ያንተን ቸርችስ እኛ እንቃወመው። በየቦታው ላይ እኮ የሱቅ ሸቀጥ መስል የቤት የያንዳንዱ የግለሰብ ቤቶችን እየተከራየ ሸራና ቆርቆሮ ግርዶሽ እያደረግ ቸርች ነው ብለው እኮ ሱቅ አድርጋ እየሸቀልከበት ነው። ይህንን እኛ እንቃወመው? ተው፣ ብንከባበር እኮ በጣም ደስ ይለናል። ለማንኛውም አላኩል ሀል ሁላችንም በያላችሁበት አላህ ይጠብቃችሁ። ወንድምና እህቶቻችን እንደዚሁ ደግሞ ክርስቲያን ወገኖቻችን አስተምሩ ነው ብለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።